ዶናልድ ትራምፕ መንግስት እንዲሁም ከዩኤስኤ ሲቲዝን እንደ ኢሚግሬሽን ሰርቪስ ጋር ተያይዞ አዲስ ህግ ገብቷል ሰሞኑ። ይሄም ህግ ስፔሻሊ ለአፍሪካውያን በጣም ስጋት ፈጥረዋል። ስፔሻሊ በግሪን ካርድ ሆልደርና እንዲሁም ባን ተደረጉ የአፍሪካ ሀገራት ትራቭል እንዲሁ ቪዛው ባን ተደረጉ ፉል ባን እንዲሁ ፓርሻል ባንና የመሳሰሉ ይገለጥ ጣልባቸው የአፍሪካ ሀገራት እነማናቸው የሚሉትና የመሳሰሉ መረጃዎችን በዚህ ቪዲዮ ይዤ መጥቻለሁ። ለምን ይገለጥ ጣለ? ሀገራችን ኢትዮጵያ እንዴት በምን ደረጃ ነው የሚገኘው? እንዲሁ ተለያዩ ህግ ወደ 6 አይነት ህጎች ወጥተዋል። እነዚህ ህጎችስ እነማን ናቸው? ግሪን ካርድ ሆልደር ለሆኑት ወደ 6 አይነት ህጎች ወጥተዋል። እነዚህ ህጎች እና መሳሰሉ መረጃዎችን በዚህ ቪዲዮ ላይ ጠቅላላ አድርጌ ይዤ መጥቻለሁ። ይሄ ጠቃሚ ቪዲዮ ስለሆነ አሜሪካን ንክኪ ያላችሁ ወይም የትኛውም ሀገራችን ዜጎች ይሄንን ቪዲዮ ለብዙዎች ስለምጠቅም ሼር ማድረግ እንዳረሱ አብራችሁን ስላላችሁ አመሰግናለሁ። ሁሌ እንደምላችሁ ደግሞ ሰብስክራይብ ማድረግ እንዳረሱ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። አብራችሁን ስላላችሁ አመሰግናለሁ። ወደ ቪዲዮ ያልፋለሁ። ያው እንደሚታወቀው ሰሞኑ በጣም አነጋጋሪ ሆኗል በሶሻል ሚዲያ ስፔሻሊ ከ9 ቀን ወዲህ ባለው ቀናት ውስጥ በጣም አነጋጋሪ የሆነ ጉዳይ ቢሆን ይሄ የአሜሪካ ቪዛ ማለትም ግሪን ካርድ ወይም የመኖሪያ ፍቃድ ያላቸው ሰዎች በጣም አደገኛ የሆነ ወደ 6 አይነት ህጎችን አውጥተዋል። እንዲሁም ደግሞ ብሎ ለተለያዩ አፍሪካ ግሩፕ ባሉ ሀገራት ላይ የትራቭል የቪዛ የመሳሰሉና የመኖሪያ ፍቃድ ክልከላ እስከሚሆን ድረስ አውጥተዋል። በዛው ተጨማሪ ወደ 5 ዓመት ወደ ላይ ከጥር 2021 መልስ ያለውን እያንዳንዱ የኢሚግራንት ወይም የስደተኞች ፋይል ቼክ አደርጋለሁ የሚለውን ህግ ገብቷል። እነዚህ ህጎች እነማንን ያካትታል እነማንን ይጠቀልላል የሚሉትና እንዲሁ ስጋት ሆነ የቀጠሉ ነገሮች አሉ። እነዚህ ህጎቹ ደግሞ በቪዛ ምንድነው ግሪን ካርድ ሆልደር ለሆኑት ምን ያካትታል፣ ህጉ ደግሞ ምንድናቸው የሚሉትን እዚህ ጋር ዲቴል እናያለን። ወደ 6 አይነት ህጎች ወጥተዋል። ከ6ቱም አይነት ህግ መጀመሪያ ላይ ጎግል ላይ ተመጡና እኔ በስልክ ነው የሚያሳያችሁ። ጎግል ላይ መጣችሁ ናቪጌቲንግ ዘ ኒው ላንድስኬፕ ኦፍ ዩኤስ ኢሚግሬሽን ሎስ ፎር ግሪን ካርድ ሆልደርስ የሚለውን ትጽፉና ሰርች ታደርጋላችሁ። እዚህ ጋር እንደምታዩ እዚህ ጋር ማለት ይችላልላችሁ። ከላይ ቪዲዮዎች ያስቀምጣሉ፣ ወሳኝ የሆኑ ቪዲዮዎች። እነዚህ ቪዲዮዎች ማለት ይችላልላችሁ። እዚህ እያንዳንዱን ህግን ዘርዘር አድርገው አስቀምጠዋል። ከዛ በኋላ ወደ ታች ስንመጣ የተለያዩ አይነት ሊንኮች አሉ እንደሚታዩት። ከዛ ከነዚህ ሊንኮች በመቅደም እዚህ ጋር ጆሲ ወርልድ ቢዝነስ እንደ ኮንሰልታንሲ የሚል ሊንክ አለ። እሱን ሊንክ ክሊክ እናደርጋለን ማለት ነው። እሱን ሊንክ ክሊክ ስናደርግ እዚህ ጋር ዘርዘር አድርገው የወጡ ህጎች እነማን ናቸው የሚለውን ዲቴል እዚህ ጋር አስቀምጠዋል። ገብቷል ማለት ነው። ወደ ሊንኩ ገብቷል። ሊንኩን በዲስክሪፕሽን ላይ አስቀምጣለሁ። ያው ቪዲዮ ከስር ባለው ዲስክሪፕሽን ቦክስ ላይ ማስቀምጥ ይሆናል። እዛም ገብታችሁ ማየት ይችላችሁ። እዚህ መጥቷል። አሁን የሰርች አረግነው ነገር ሲመጣ እዚህ ጋር ይታያል በደንብ። እነዚህን ህጎችን እዚህ ጋር ዋን ባይ ዋን የምናይ ይሆናል ማለት ነው። ስለዚህ አንድ በአንድ ሲናይ በመጀመሪያ ጋር የወጣ ህግ አለ። እዚህ ጋር መጀመሪያ ላይ የወጣ ህግ ያው እዚህ ጋር እንደምታዩ ነው። በመጀመሪያ ላይ የወጣ ማንዳቶሪ ፊዚካል ፕሬዘንስ ኢን ዩኤስኤ የሚል ነው። ያ ማለትም እንደ ዩኤስኤ ግሪን ካርድ ያለው ሰው በሀገሩ ቢያንስ በአንድ ዓመት ውስጥ ለ6 ወር የግዴታ መቆየት አለበት ይላል ህጉ። ያ ማለት በፊት እንደፈለግን ወጥተን የፈለግን አክል ቆይተን ግሪን ካርድ ካለ ወይም የመኖሪያ ፍቃድ ካለ እንደፈለግን ወጥተን የፈለግን አክል ጊዜ ቆይተን ደግሞ ወደዛ እንመለስ ነበር። አሁን ደግሞ ይሄ ማለት ካለንበት ስቴት ወደ የትኛውም ስቴት መንቀሳቀስ እንደማይቻል ለ6 ወር ሚኒማም ለ6 ወር ወደ ሀገር ቤትም ትራቭል ማድረግ እንደማንችል እንዲሁ ደግሞ የተለያዩ ሀገራትን መንቀሳቀስ እንደማንችል ነው ይሄ ህግ የሚያሳየው። ያ ማለት ማንዳቶሪ ነው። በቃ ከዛ ኢንቫይሮንመንት ለ6 ወር የግዴታ በአመት ውስጥ 6 ወር የግዴታ መኖር መቻል አለበት። ይሄ ህግ ሊወጣ የቻለበት መጀመሪያ ከሴኩሪቲ ጋር፣ ሁለተኛ ደግሞ የተለያዩ የፌክ የሆኑ ሰነዶችን ይዘው ሰዎች ብዙ አይነት ወንጀል ስለሚፈጽሙ ከምልበት ስጋት የተነሳ ነው። በፊት የጆ ባይደን መንግስት ያወጣን ህጎች ሁሉንም ነገር ነው ወደ ኋላ ስቦ ይሄንን ይላውጡ የቻሉት። ስለዚህ ሚኒማም 6 ወር መቆያት ግዴታ ነው ይላል። እዚህ ጋር ዲቴል አለ። ዲቴል ዘርዝራችሁ ማለት ትችላላችሁ። አንድ ግሪን ካርድ ያለው ሰው ለምን ያክል ጊዜ ለ6 ወር ብለናል። እንዲህ መሳሰሉ ነገሮች በተለያዩ አዳዲስ ነገሮች ስላሉ እዚህ እንደሚታዩት ከዋን ባይ ዋን አሁን በገባውት ሊንክ ላይ ገብታችሁ ማለት ትችላላችሁ ማለት ነው። ሁለት ያለ ያስቀምጠው ባዮሜትሪክስ ሪኒዋል እንደ ኢንክሪዝስ ስክሪቲኒ የሚል ነገር አለው። ያ ማለት ደግሞ ግሪን ካርዳችን ያው በ5 ዓመት የሚታደስ ከሆነ በ5 ዓመት ዴት ሳይደርስ ወይም ዴት ታይም ሳይደርስ ቀድመን ፎቶንና የእጅ አሻራ መስጠት ግዴታ እንዳለ እንደሆነ ነው የሚያሳየው። ያ ማለት ይሄን ማናደርግ ከሆነ ይሄንን ሳናደርግ ደግሞ ዴት ታይም ወይም ዴዩ ከደረሰ ግሪን ካርዳችንን አደጋ ላይ ይጥላል ወይንም እስከመታገድ አለበለዚያ ደግሞ ዲፖርት እስከመሆን ድረስ የሚያደርስ መሆኑን እዚህ ጋር ዘርዝሮ የሚያስቀምጠው። ያ ማለት አሻራ ፎቶ ሰተን ቀድመን
ሪኒው ለማድረግ ወይም ከማሳደሳችን በፊት ይህንን ሰተን ቀድመን በፕላትፎርም በኦንላይን ነው የሚሞላ። እንዴት እንደሚሞላ ማሳያችኋለሁ። ይህንን ቀድማችሁ ማሟላት እንዳለባችሁ አንደኛው ላይ ሁለተኛ ላይ አስቀምጠዋል ማለት ነው። ያ ከባዮሜትሪክስ ነገር ጋር ያለው ነገር ዲቴል እዚህ ጋር ዘርዝሮ አስቀምጠዋል። ምን የሚሉ ነገሮችን ገብታችሁ ማየት ትችላላችሁ እናንተ ስለሚቀል ማለት ነው። ሶስተኛ ላይ የተቀመጠው ኮንቲኒዩስ ክሪሚናል ሪከርዲንግ ሞኒተሪንግ ይላል። ይሄ ማለት ተደጋጋሚ የሆነ ወንጀል ከሰራን ያው ግሪን ካርዳችን እስከ መቀማት ወይም ግሪን ካርዳችን አደጋ ላይ ይጥላል። ሁለተኛ ደግሞ እስከ ዲፖርት ማይሆን እንደሚያደርስ እዚህ ጋር ዲቴል ዘርዘር አድርጎ አስቀምጠዋል ማለት ነው። ያ ማለት ተደጋጋሚ ወንጀል ከትራፊክ አደጋ ጋር ሊሆን ይችላል፣ ከተለያዩ ከሰብአዊ ትንኮሳዎች ሊሆን ይችላል። ሌላ ነገሮች ተደጋጋሚ የሆነ ወንጀል የሚሰራ ከሆነ በተለያዩ ነገሮች ሀገሪቷ የምትቃወመውን ይሄ ያወጣቸውን ህግ ረግጠን ሌላ ነገሮችን የምናራምድ ከሆነ ዲፖርት እስከመሆን ስለሚያደርስ ይህንንም አንድ ጥንቃቄ ልናደርግ ይገባል ማለት ነው። አራተኛ ላይ የተቀመጠው ስትሪክት ታክስ ኮምፕላያንስ ነው። ይሄ ማለት በቀላል ነው የግብር ግዴታ ማለት ነው። ወይም የታክስ ግዴታ መኖሪያ ፍቃድ ድሮ በ3 ዓመት አንድ ላይ ተጠራቅሞ ነበር የሚከፈለው። አሁን ደግሞ በአንድ ዓመት ውስጥ ይህንን ከፍለን ምን ማድረግ አለብን? ሪፖርት ማድረግ መቻል አለብን ማለት ነው። ግሪን ካርድ ግብሩን ወይም የመኖሪያ ፍቃድ በየአመቱ በፊት በ3 ዓመት አንድ ላይ የምንከፍለውን አሁን በየአመቱ ከተከፍለን ምን ማድረግ አለብን? ሪፖርት ማድረግ አለብን። ስለዚህ አራተኛ ህግ ይሄ ነው ማለት ነው። ይህንንም ዲቴል ዘርዘር አድርገው አስቀምጠዋል። ያ ማለት ኢንተርናል ሬቪኒው ሰርቪስ እዚህ ጋር ዩኤስኤ ሲቲዝን እንደ ኢሚግሬሽን ሰርቪስ ጠቅላላ ያወጣው መረጃዎች አሉ። እዚህ ጋር ያለውን ነገር በጊዜው በታይሙ ይህንን ግዴታውን መወጣት ፋይናንሻል ኦብሊጌሽን ይህን ግዴታ መወጣት መቻል እንዳለበት እዚህ ጋር ዲቴል አስቀምጧል ማለት ታክስ ግብር ምናምን ውዝፍ መሆን የለበትም። ይሄም የሚሆን ከሆነ ደግሞ አደጋ ላይ ነው ግሪን ካርዳችን እስከመቀማት ይሄንን በጣም አድርገው አጽንኦት አድርገው አውጡት ዲፖርት እስከመሆን ስለሚያደርስ ማለት አምስተኛ ኢንክሪዝ ስክሪኒቲ እንደ ሲቲዝንሺፕ ኢንተርቪው ይላል። ያ ማለት ያው የመኖሪያ ፍቃድ ወይም የዜግነት የሚሰጥ የዜግነት ፍቃድ ለማግኘት የሚሰጥ ፈተና ነበረ በፊት። ያ ነገር አሁን ትንሽ ከበድ እንዳለና ጠንካራ እንዳለ ነው። ትልቅ ዝግጅት እንደሚፈልግ እዚህ ጋር ዝርዝር አድርጎ አስቀምጣል። ይሄንን ማያልፍ ይሄንን ፈተና ፓስ ማድረግ የማይችል የዚህ የጎቨርንመንት ወይም የዚህ ስቴት መኖሪያ ፍቃድ ወይም ግሪን ካርድ ሊያገኝ እንደማይችልም ጭምር አድርጎ እዚህ ጋር ዲቴል አስቀምጠዋል። ስድስተኛና መጨረሻው ታይምሊ አድሬስ ቼንጅ ኖቲፊኬሽን ይላል። ያ ማለት ከምኖርበት ስቴት ወይም ከምኖርበት ግዛት በክራይ ሊሆን ይችላል። የስቴት አሁን እንደ ተባለም 6 ወር እንኳን ቆይተን ስቴት ቼንጅ የምናደርግ ከሆነ አካባቢ የምንቀይር ከሆነ ቤት የምንቀይር ከሆነ ማክሲመም በ10 ቀን ውስጥ ከዛ አካባቢ በተንቀሳቀስነበት ከ10 ቀን ባልበለጠ ጊዜ ላይ ለዜግነትና ለሲቲዝን እና ለኢሚግሬሽን ሰርቪስ እንትን ማድረግ መቻል አለብን፣ ሪፖርት ማድረግ መቻል አለብን። እንቅስቃሴ ባደረግን ሰዓት ይህንን ማድረግ መቻል አለብን። ለምን የኛ ዳታ ጠቅላላ የተያዘ ስለሆነ በባዮሜትሪክ ሲስተም። ስለዚህ ያ ዳታ ወጥቶ ከዛ በኋላ አደጋ ላይ ከመውደቃችን በፊት ሪፖርት ማድረግ አለብን። ቀላል ነገር ነው። ይህንን ማድረግ ግዴታ እንደሆነ ነው እዚህ የሚያስቀምጠው። እነዚህን ረቀቀ ህግ ይህን አውጥተዋል። እነዚህን ህግ ጥሶ የተገኘ ወይም ይህን ህግ ያላሟላ ዲፖርት እስከመሆን ድረስ ነው ያወሩት። ስለዚህ የተለያዩ ቪዲዮዎችም ስላሉ እዩት። ይህንን ጥንቃቄ ያክል እንድታደርጉ ነው ሰሞኑ አነጋጋሪ ስለነበረ ይህንን ላቀርብ ቻልኩት። ስለተከታተላችሁ ያመሰግናለሁ። ጥያቄ ካላችሁ በኮሜንት ባር ላይ መጣ ትችላላችሁ። ቻል ቆዩልኝ።